እሺ አለ ያናግረኝ። ሰላም ነው፣ እንዴት ነው? ሰላም ነው አለን። እሺ እስልምና ተቀበል ነው አይደል? እሺ የምለውን ቃል አብረኸኝ በል። አሽሀዱ ድገማ። አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባ። አሁን ሙስሊም ሆነሃል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሙስሊም ይህን ቃል ይል ነበር። በነቢያቶችም ጊዜ አንድ ሰው እስልምናን ሲቀበል ይህን ቃል ማመንና መመስከር እንዳለበት ነግሮናል አላህ ሱብሓነሁ ወተዓላ። ለምሳሌ ለመሲሖች ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ለመሲሁ ህዝቦች ለሐዋርያቶች እንዲህ ተብለው እንደነበር ይነግረናል። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይባሉ ነበር። እነርሱም ቃሉ አመና ወሽሀድ ቢአንና ሙስሊሙን አሉ ይላል። እኛ አምነናል ሙስሊሞች መሆናችንንም መስክርልን አሉ ይላል። የሙስሊምነታቸው ማስመስከሪያ ይሄ ቃል ነበር። የአምላክን አንድነትና ብቸኛነት አምላክነት መሰክራሉ። ለእነርሱ የተላከውን ነቢይ እንደ መልእክተኛ ይቀበላሉ። አንድ ሰው እስልምናን ሲቀበል ከአምላኩ ዘንድ ምን ያገኛል? ምን ችሮታና ስጦታን ያገኛል ከተባለ የመጀመሪያው በሰለመበት ቀን አላህ ያለፈ ስህተቱን ሁሉ ይቅር ይለታል፣ ወንጀሉን ይምርለታል፣ ከኃጢአት ንጹህ ያደርገዋል። ይህን አላህ ቃል ገብቷል። በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ከክህደታችሁ ብትቆጠቡ ወደ እኔ ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱራ ጣሃ ላይ ሲናገር ይላል ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እምርለታለሁ ወንጀልን ሁሉ ብሏል። በሱረቱል ማኢዳ ላይ ሲናገር ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉር ረሒም ይላል። በኃጢአት በክህደት ራሱን የበደለ ሰው ከዚያም ወደ እኔ ቢመለስ ንስሐ ቢያደርግ ራሱንም ቢያስተካክል ያለፈ ኃጢአቱን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ እያለ ይናገራል። ይህ ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን እንደሚያገኝ ቃል ገብቶለታል ወይ አምላክ ከተባለ አዎ፣ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ከሆነ በቀጣዩ ዓለም ገነትን እንደምንወርስና ልክ እንዲሁ የዘላለማዊ ሕይወትን እንደሚሰጠን ቃል ገብቷል። ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ ካለ በኋላ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አላህ ቃሌ ነው አለ። ቃሌም እውነትና ተፈጻሚ ነው። እኔ አሸናፊ ጥበበኛ ሆንኩኝ አምላክ ነኝም እያለ